ስራ ይሰራል በላሽታችሁ ዞር ትላለህ ነገር እየተፈላለጉ ነው እዚህ ጋር እኛ መስራት አልቻለም እሺ መቀጠል ነው ሳሚን ስትረዳው ያለ ቪዲዮ ነው ሻሎም ወገንታትና ህዝበታት እንዴት ናችሁልኝ ሁሉ ፒስ ሁሉ አማን ዛሬ ከቻሳ ብለናል ከብዙ መጥፋቶች በኋላ ባይዘው ቪዲዮን በጠዋት ነበር ልሰራ ያሰብኩት ግን ቅልፍ ጣለኝ ማታ ቪዲዮ ኤዲት እያደረኩ ነውና አልሆነም እንግዲህ አሁን በተነሳውበት ሰዓት ወደ ስራ ገብተናል ያራዳ ልጆች አሁን ወደ ስፖርት ቤት እየሄድን ያለንበት ማለት ነው ያለው ትንሽ እስኪ ጠቅጠቅ እናድርግና ጥብ እናድርግና ብረታችንን ውላችንን በመጠኑ እናስቃኛችኋለን እና ምንድነው እዚህ ያለው ነገር ማለት ነው ያራዳ ፕላንት አዲስ ቻናል ከፍተናል አዲስ የድራማ ቻናል ከፍተናል ያንን የድራማ ቻናል ሰብስክራይብ ሼር በማድረግ ሁላችሁም የዜግና ግዴታችሁን እንድትወጡ አደራ እላለሁ ጽድት ያሉ አሪፍ ስራዎች ይዘን እየመጣን ነው በአዲስ መልክ ከእናንተ የሚጠበቀው ሼር ሰብስክራይብ ማድረግ ነው ቤተሰብ በደንብ ይዳረስ ቻናሉ በዚህ ቪዲዮ እንግዲህ ዋቻውሩ ከሞላ ቀጣይ ድራማ ይዘን ነው ከቻሳ የምንለው ቤተሰብ እንወዳችኋለን በደንብ ሰብስክራይብ አድርጉ ይመቻችሁ
ኤኒዌይስ ቭሎጉ እንደቀጠለ ነው ያራዳ ልጆች። አሁን ከስፖርት ቤት ወጥተን ምናምን ሻወርን ፏፏ ብለን ተመልሰን ወጥተናል። ግን የማልዋሻችሁ ነገር ምንድነው ክፉኛ ነው ራበኝ፣ ተርቦኛል፣ ደክሞኛል። አድካሚ ቆይታ ነበር የነበረን እና አሁን ደግሞ ወደ ቀጣዩ ስቴፕ እየተጓዝን ነው። ማኪ እየመጣች ነው፣ እሷን ለመጠበቅ እየሄድኩ ነው። አንዳንድ ለውሏችን የሚጠቅሙንን ጠቃሚ ነገሮች እንገዛለን፣ አብረን እንሸምታለን ከማኪ ጋር። እናንተ ግን የአራዳ ልጆች ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት፣ በደንብ ሼር አድርጉት። በጣም ጸዴ ስራዎች ይዘን የምንመጣበት አዲስ የድራማ ቻናል ነው። እኛ በደንብ እየተሰናዳን ነው፣ እናንተም ተሰናድታችሁ ጠብቁን። ከእናንተ የሚጠበቀው የዜግነት ግዴታችሁ ነው፣ ታውቃላችሁ። ሰብስክራይብ ዋናት እና ይመቻችሁ። ዛሬ አብረን ነው የምንውለው፣ ነቅነቅ የለም። ቪዲዮን እንዳታሳልፉት፣ እንደምትወዱት ተስፋ አደርጋለሁ። ይመቻችሁ የአራዳ ልጆች። ምድረ ወመኔ ምድረ ተይዘሻል። ማስረጃ ብላ በእናትህ ትንሽ ሞክር። አይ ከአንተ ክሎዝ ጀምሮ ነው ላይት ያንተ ነው ያስነካኝ እና አስቸግረህ አይደለም። ስሜት በእናትህ ስሜት ይኖር ባይዘ ወይ ነው ቫይራል የሚወጣው ሲል እዚህ ላይ ነው አድምተን መስራት ያለብን። ዞር አድርጌ የጀመርነው ለ6 ነው፣ እየጨረስን ያለነው ለ3 ነው። በሲክስ ሶስት የት ሄደው ነው አሁን ጥያቄው። ትንሽ አይጾምም ባይዘው እዚህ የምትያሸው አይደለም። ለስጋ ብቻ እንትን አትበል፣ የነፍሳችሁ ነገር ያሳስባል። ዛሬ እንደዚህ ያልቃል። ባዶ ነው እኮ የለውም። ማርያም ግማሽ ይጨመር ተወይለኝ፣ ችግር የለውም። አትሳቀቃል። የገደሉን ተጠቀመው ከእንትኑ ላይ ከድራማው ላይ ማይ ደህና ነሽ? እንዴት ናችሁ? ሳሚ ምን ሆነህ ነው መንገድ ላይ የተቀመጥከው? ራበህ? እንጣልልህ? አንጥፋ። ቆይ እንቺ ላንጥፍለትና ልምጣ። ቆይ ላንጥፍለት። እንርዳ። ቆይ እንቺ እግዚአብሔር እንካ። ይሄ ቪዲዮ እንግዲህ ማኪ ሳሚን ስትረዳው ያለ ቪዲዮ ነው። የሚያሳብ ቪዲዮ። በጣም በእውነት በጣም ይታወቃል። ጠጣ ወንድሜ ጠጣ። ወንድሜ በጣም ቸግሮታል። እንደዚህ አይነት ቸገሩ ሰዎች አይታለፍም። እዚህ ጋር ደግሞ ይሄው እነሱ እየሰሩ ነው። እኛ በጣም ፊልም እየሰሩ ነው። ድራማ ያደርጋችሁ በላሽታችሁ ዞር ትላለህ። ነገር እየተፈላለጉ ነው እዚህ ጋር። እኛ መስራት አልቻለም። እንግዲህ እዚህ ጋር ምን ጊዜም ሃይ ፋይቭ እሱን ትንሽ ፕሮሞሽን ፊራማሽን እየሰራ ነው እንግዲህ። ሃይፋይፎች ይውለት ካለ ክፍያ ታታሪ ሰራተኛችሁ። yes we made we did it ፊልም እየሰራ ነው። እኔ ፊልም እየሰራው እሱ ዘይ ደርሰ እስኪ አውራ አንዳንድ ነገር በለን እስቲ። እስኪ አሳየና። ጆሮዬ ላይ ነው እንደምለው። ምንድነው የምታደርገው? ምን እያረካው ነው ልጁ? አይታይም። አሳየና። ፊልም እየሰራው
በጣም ጥሩ ነገ መድረስ ከቻለማ በጣም ጥሩ ነው። እኔም ሌላ ምታዶች ይጠብቅሻል። ሩቢ የተለመደ መግቢያ ቦታ ላይ ጠብቅሻል። የተለመደ ቦታ ጋር ጠብቅሽ። እሺ ምን እያደረግሽ? በስራ ይሰራም ሌላ ወይ ልንመጣ ነበር ታየኝ እሺ አክተሮች እሺ እንዴት ነው ያለው ነገር? ዳስተኛ ናችሁ እንደ በዛው በጣም ነው ሰላም ዳስተኛ ነው። ለበተለ ልቡ ደስ ይላል። ልቡ ፊልም መስሪያ ፊልመኞች እኔ ማነው ባለ ጭንቅላቱ የሚለው ነው ጥያቄ። አይበላም ያልሰራ አይላ አልቀረውም። ልጥራ ቆይ የሳውንድ ሁለቱም አለ። የካሜራው አናቱ ላይ የሳውንድ መቀጠል ነው ስለዚህ የፋሚሊ ነው ወይ ደግሞ አምስት ሰው አትወስደንም ወይ ማለት ነው እኮ እንደዛ እንለዋለን። ዛሬ ማበድሽ ነው እግዚአብሔር ድሮ ነበር ትዝ ይልሻል ለማጥናት ምናምን ተብሎ ቡና በኩከር ነው እንደዛ እኔ ታሳየን እንደዛ ግን አላጠናውም በሁለት በጭንቅላቴ ነው የማረግሽ የኛ ረግረግ ሬት ኮራንጥቺ ዋንጫ ተሸላሚ አይገባም ቆርጧል ሂሳብ ሲጠይቅ የሚያሳይ ቪዲዮ ነው ይሄ። ዳጊ ከፋይ እንደሆነ በአንድ ድንጋይ ሁለት ወፍ ማለት ምን ማለት እንደሆነ ለማንኛውም አስብና ሰው
ድራማ እየሰራ በብር እናት ፕሮዳክሽን በጥጋብ ካልጋ እየዘለለ እስኪ እንትን እናድርግ። ስለዚህ በጣም አሪፍ ነው ያለው ነገር ሮል ክፍል 2 ሲን 8 ቮይስ ኦቨር ነው ኤዲተር አክሽን ይቺን መሽገር እንዴት አድርጌ ነው ፈቅዬ ላወጣት? ጠፋ። በየት በኩል ወይ በዚህ በኬንያ አናንያ አመለጠ። አናንያ ሸወደ ኮንቲኒቲውን የተመታ ኮንቲኒቲውን እንኳን ሳይጨርስ ለድራማ ብቻ የጠራ ነው የመሰለው። ለቢቲኤስም እኮ እንፈልገዋለን። እሱ የሚፈልግ ያጓጓውን ባይዘዌ የራሷ እንደምትሰራው ብታውቅ ኖሮ አትጽፍም ነበር። የምትጫወተው አልመሰለኝም። ተጫወትኩባት። እንጀራው ሆኖብኝ ነው እኮ ማሽያችን እንግዲህ ያው ሞተር ልነጂ ነው እንዳንቺ እንዴ አጃክስ መስለሽ ተመጫለሽ። በነገራችን ላይ ለድራማ ነው ማታየው። እሺ በላይፍሽ ታያለሽ። ያቀጫማ ልጅ ዘር እንዳይል አንተ መለጣ ይመሽ እግዚአብሔር ኮንቲኒቲ ብቻ ይመሻችሁ። አሁን ከሌሊቱ ገና ሰዓት ነው። ገና መቼ መሸ? ገና ነው ከ6 ሰዓት በኋላ ከ4 ሰዓት በኋላ ቤቴ መግባት አልችልም። እንድታውቁት ያክል ነገራችሁ። እንደዛ ነበር ያለው። አይ እኔ እኮ ሰፈር እና አሁን ምንድን ነው ሀሳብሽ? እና ሲምቢዮን ባካችሁ ችግር የለውም። አይታ እንደዚህ ሰው ልጅ በዚህ ልክ አንጨካከልም። ጎዳናም ቢሆን አብረን ፎጣ ብቻ ሰጡኝ። ፎጣ ብቻ አንድ ፎጣ ብንሰራ እንደዚህ መንገድ ላይ የመንገድ ዳጊ ብንሰራ ወደ ስራ ካረበሽን ምንም እያሰራን አይደለም። ባለግራችን እጃችሁን ያስቆጫል። ወደ ስራ አይጀግነው ታዲያ እዚህ መስፈን የለም። ኮንዶሚኒየም እዚህ መስፈን የለም። ግባት እስኪ ተለካጃችሁ በኩል ለሊት አንተ መኝታ ክፍል ያልሰራ ነው ሲናለሽ እግዚአብሔርን በይ ሄድ ካሜራው ጋር እንደ ካሜራው ተቀበል ሲሩ ካሜራ ውስጥ ነው። እሺ ስትለን በስንት ጊዜ በአመታችን ተገናኘ። እንደ ቀልድ አንዴ አመት ያልፏል። ጽናት ራሱ ከተጀመረ 2 አመት ሆኖ እኮ አንድ ጊዜ የሆነ መንገድ ላይ ነው ምናምን ላይ ደግሞ ተገናኝተን
መንገድ ላይ ነው ምናምን የሆነ ጊዜ ረጅም ጊዜ ይገርምሻል። ከቀድሞ ወዳጄ ጋር ተገናኘን። ከስንት ዓመት በፊት ነው አንቺ የምታውቂው? ከስንት ዓመት በኋላ ታደርጊያለሽ? ይታደሉታል አይታገሉትም። እዚህ ጋር ፊልም መስሪያችን አለ። እዚህ ጋር ካሜራችን አለ። ምንድን ነው ሲሉ